አባዬን ተመልከች፣ ያንቺን አባት ተመልከች። ቤተሰቦቻችን ሙሉ ደስተኞች ናቸው። የልጅ ልጃቸውን ለማየት በጣም ናፍቀዋል። እባክሽ ልጃችን ኑርበት። ቱርካን እባክሽ እንደዚህ አታርጊ። የኔም ምርጫ የልጅ እንዲወለድ ነበር፣ ግን ደግሞ እኛ የፈለግነው ነገር ሁሉ አይሆንም። ቱርካን እባክሽን እንደዚህ አታርጊ። ግን የመጨረሻ ውሳኔ ነው ካልሽ እሺ እቀበላለሁ። አንቺ ደስ እንዳለሽ እንደፈለግሽ አርጊ ቱርካን። እንኳን ደህና መጣሽ። ሲቪላይ ተቀመጪ። እንኳን ደህና መጣሽ። ኦዛር ምንድነው ነገሩ? ለምንድነው እንገናኝ ያልከኝ? ስለ ሙስጠፋ ላወራሽ ነው። ሙስጠፋ ዛሬ አዲስ ሥራ አግኝቷል እና በጣም ደስተኛ ሆኗል። እንዳትጨነቂ፣ ስለሱ እንዳታስቢ ብዬ ነው። እሺ አመሰግናለሁ። ይህንን ከረባት አሁንም አልጣልከውም? ለምን ብዬ ጥለዋለሁ? ያንቺ ስጦታ እኮ ነው። ሁሌም ቦን አስታውስሻለሁ። እጆችሽ ጠረን በዚህ ከረባት ላይ አሉ። ኦዛር እባክህን ተው፣ እባክህ እንደዚህ አታርግ። እኔ ሙስጠፋን ፈልጌ ለሙስጠፋ ብዬ ነው እዚህ ያለሁት። ቤት ለመግዛት እየሞከርክ ወደ ኋላ እንድንመለስ አታርግ እባክህን ኦዛር። ቢላይ በቃ አሁን መሄድ ይኖርብኛል። ቢላይ ቢያንስ እሺ ምሳ ልጋብዝሽ። አይ መሄድ ይኖርብኛል። ትላንት እዚህ ባህር ዳርቻው ጋር አንድ የምታሳዝን ልጅ አግኝቼ ነበር። ምናልባት ዛሬም ከመጣች እስኪ እሷን ልፈልግ። እሱት ልጅ ይሄ ጣፋጭ ለሁሉም ለሰፈር ሰው እንዲዳረስ እሺ። ዋናስ አላችሁ አባቴ ሳዲቅ የልጅ ልጅ ሊያገኝ ነው። አባቴ ሳዲቅ የልጅ ልጅ ሊያገኝ ነው። እንኳን ደስ አላችሁ። ጣፋጭ ብሉ። አባቴ ሳዲቅ የልጅ ልጅ ሊያገኝ ነው። ሙስጠፋ በሶመር አማካይነት አዲስ ሥራ አግኝቷል። ሶመር ግን ይህንን ሥራ ያስገኘልህ አይደለም እናቴ ሩቻን ነች፣ እሷን ቤት ድረስ ሄደ አመስግናት ብሎ ሙስጠፋን ቤት ድረስ ሄዶ ሩቻንን ሙስጠፋ እንዲያመሰግን ያደርጋል። ሙስጠፋ ሩቻንን አመስግኖ ከትልቁ ቤት እየወጣ እያለ ቱርካንን በረንዳ ላይ ያገኛታል። ሰላም፣ እንዴት ነሽ? ባልሳሳት አንቺ የሶመር ባለቤት ነሽ አይደል? አዎ። አንተ ግን እዚህ ምን ትሰራለህ? እንዴት ወደዚህ መጣ? እኔማ እነ ሶመር ድርጅት ውስጥ አዲስ ሥራ ጀምሬያለሁ። እናም ወይዘሮ ሩቻንን ለአዲሱ ሥራ ላመሰግናት ነው ወደዚህ የመጣሁት። ደሞ ይቅርታ፣ ባለፈው መንገድ ላይ አስቆሜሽ እንደዛ መላክ አልነበረብኝም። ማለቴ ባለትዳር መሆንሽን አላወኩም ነበር። አንዲት ባለትዳር ሴትን እንደዛ ማናገሬ ልክ አልነበረም። ምንም ችግር የለውም። አንተም እኮ ሕይወቴን አድነሃል፣ ከችግር ውስጥ አውጥተኸኛል። እዚህ ሀብታም ቤት ውስጥ ተመችቶሻል ማለት ነው? ስመለከትሽ ግን እዚህ ቤት ውስጥ ደስተኛ አትመስኝም። ደህና ነኝ። ማንኛውም አሁን መሄድ ይኖርብኛል። ደግሞ ጭንቀትሽን ዞር አድርጊ። ስትጨነቅ የሚስተካከልሽ ምንም ነገር የለም። ዘና በይ። እሺ አመሰግናለሁ። ሙስጠፋ ወደዚህ መምጣትን ብትነግረኝ እኮ አብረን እንመጣ ነበር እኮ። ምንድን ነው የምትለኝ? ለእናት ስጦታ ልሰጥ ከአንተ ጋር ልምጣ እንዴ? ይህማ አይሆንም። እንደዛ አይሆንም። ለካ ልክ ነህ። አንተ በሌለህበት ቤታችሁን አየሁ፣ ከእናት ጋር ተዋወቅ፣ ባለቤትንም አገኘው። ግን ደግሞ ባለቤት ደስተኛ አትመስለኝም። ሙስጠፋ ነገሮችን እኮ ቀደም ብለህ ነው የምታውቀው። ልክ ነህ። ሁሉ ሶመር እኔ አላገባውም፣ ትዳር ምናምን የሚባል ነገር በደንብ ባላ። ግን አንዳንድ ሚስቶች አየር መቀየር፣ ከከተማ መውጣት፣ ከቤት መውጣት፣ እንደዚህ አይነት ነገር ደስ ይላቸዋል። ዞር ብታረጋት ጥሩ ይመስለኛል። አዎ ሙስጠፋ አላሰብኩበትም ነበር። ልክ ነህ። ከሰርጋችን በኋላ ጫጉላ ሽርሽር እኮ አልሄድንም። ልክ ነህ ሙስጠፋ፣ በጣም ነው የማመሰግንህ። አይላ ጥሩ ስሜት የተሰማኝ አይደለም። ሎሚ ሻይ አብይልኝ ቶሎ በይ። አይላ ቱርካን እንዳዘዘቻት የሎሚ ሻይ እያፈላች ኦዛር አይላን ፈልግሻለሁ ነይ ብሎ ይጣራታል። አይላ ሻዩን ጥላ ስትሄድ ሜ ትመጣለች። ግራ ቀኙን እያየች ሩቻን ለቱርካን ይሄንን መድኃኒት በፍጹም እንዳትሰጪ፣ ጽንሷ ላይ ከባድ ችግር ይፈጥራል ያለችው መድኃኒት አውጥታ ምንም ፍራቻ ሻይ ውስጥ ጨምራ ወዲያውን ዞር ትላለች። ደቂቃዎች ኋላ አይላ ሻዩን ይዛ ለቱርካን ታመጣለች። ቱርካን ገና አንድ እንደቀመሰች በር ይንኳኳል።
ነስሪን እንኳን ደህና መጣሽ። ነይ ግቢ። ቱርካንን ፈልጌ ነው ጥሪያት። ወይዘሮ ነስሪን ግቢ። እባም መናፈሻው ጋር እየጠበቅኩ እንደሆነ ንገሪያት። ልጄ ደህና ነሽ ግን? ደህና ነኝ እማዬ። እናንተ ደህና ናችሁ አይደል? ልጄ ደህና አይደለሽም። ባለፈውን በስልክ ሳወራሽ ድምፅሽ ጥሩ አይደለም። ምንድን ነው የተፈጠረው? እማዬ ደህና ነኝ፣ ምንም አልሆንኩም። ደህና ነኝ። ያው እርግዝና ይሆናላ። ቱርካን ልጄ ልክ አይደለሽም። እኔን አትደብቅኝ። ቀን ጀምሮ ሁኔታሽ ሁሉ ልክ አይደለም። በዛ ዝግጅት ላይ ሶመርን ተከትለሽ ከወጣሽ ኋላ ስትመለሽ ልክ አልነበርሽም። ቱርካን ምንድን ነው የሆንሽው? የእኔ ደህና ነኝ ልጄ። እኔ ስትዋሽኝ አውቃለሁ። እማዬ ልክ ነበርሽ። አንቺ ልክ ነበርሽ። የዛኔ ወደዚህ ቤት ተመልሼ መምጣት አልነበረብኝም። ወደዚህ ሲኦል ቤት መምጣት አልነበረብኝም። እማዬ አንቺ ልክ ነበርሽ። ሁሉን ነገር አንቺ ልክ ነበርሽ። ደግሞ አንቺ ያስተማርሽኝ አንድ ነገር አለ፣ ለሰዎች ለቤተሰብ ደስታ ብሎ መኖር። ቱርካን ልጄ እኔ እያለሁ በፍጹም አንቺ ዋጋ አትከፊም። ይህን ልጅም ቢሆን እናሳድገዋለን። እግዚአብሔር የሰጠን ስጦታ ነው። በፍቅር ከእኛ ጋር እንደ ቤተሰብ ሆኖ ደስተኛው ነው ያድጋል። በቃ ልጄ አሁን እንሂድ። ከዚህ በኋላ ምንም የቀረሽ ነገር የለም። አሁን ወደ እናት ወደ አባትሽ ቤት መመለስ ይኖርብሻል። ከዚህ በኋላ በምንም ጉዳይ ልትጨነቂ አንድ ደቂቃ እንድታለቅሽ አልፈልግም። ሻንጣዎችሽን ሁሉ አውጪ። ከዚህ በኋላ ምንም የቀረሽ ነገር የለም። እኔ በር ላይ ጠብቅሻለሁ። ልጄ ቶሎ በይ። አይላ የኔን ሻንጣ አምጪ። ቱርካን እባክሽን አትሂጂ፣ እንደዚህ አታርጊ። አይላ በቃ ከዚህ በላይ እዚህ አልቆይም። በይ ሻንጣዬን አንጪ። ቱርካን ውዴ ቤት ነሽ? አዎ ምን ነው? በቃ ሻንጣዎችን አዘጋጂ። የምንሄድበት ቦታ አለ። አይሆንም፣ አልፈልግም። ሄሎ ቱርካን ሻንጣዋን ይዛ ከትልቁ ቤት እየወጣች እናቷ ነስሪን ደግሞ ውጭ ላይ ታክሲ ውስጥ ቁጭ ብላ እሷን እየጠበቀች ነው። በዚህ ቅጽበት ሶመር መኪናውን እያበረረ ወደ ቦታው ይደርሳል። ቱርካን በር ላይ ስትደርስ ሶመር ይመለከታታል። ሻንጣ መያዟን ሲመለከት ደግሞ ከኔ ጋር ልትሄድ ነው ብሎ ደስ ይለዋል። ከመኪና ወርዶ ቱርካንን ሲመለከት ነስሪን ትመለከታለች። በዚህም ጊዜ እሷም ከታክሲዋ ትወርዳለች። ቱርካን በሁለት የመንታ መንገዶች መሃል ላይ ቆማለች። በኩል ወልዳ ታሳድጋት የምትወዳት የምትሳሳላት እናቷ ቆማለች። በሌላ በኩል ደግሞ ወዳት የምንከባከብ የሚያዝንላት ነገር ግን ትልቅ ውሸት የዋሻት ሶመር ቆሟል። ቱርካን ብዙ ካሰበች ኋላ ወደ እናቷ ጋር ጠጋ ትላለች። እሺ በኝ ልሂድ። ቱርካን ምንድነው የምትይው? እማዬ ሁሉን ነገር ያስተካክላለሁ። እሺ በኝ ከሶመር ጋር ልሂድ። ቱርካን አይሆንም፣ ወዴትም አትሄጂም፣ ወደ ቤት ነው የምትመለሺው። እማዬ እመኚኝ፣ ይህንን ነገር በዚህ መልኩ አነዝጋው። እሺ በኝና አብሬው ልሂድ። ከዛ ሁሉን ነገር አስተካክላለሁ። ለጊዜው አብሬው ብቻ ልሂድ። እማዬ እሺ በኝ፣ እመኚኝ። እሺ ልጄ አምንሻለሁ። ሂጂ በቃ። ቱርካን ውዴ ነይ በቃ እንሂድ። ጃን ሶመርና ቱርካን ለጫጉላ ሽርሽር ሄደዋል ብላ ለሚኔ ስትነግራት ሚኔ በንዴት ርር ድብን ትላለች። ቱርካን እናትሽ ለምንድን ነበር የመጣችው? እንዲሁ ዝም ብላ ነው፣ ሰላም ልትለኝ ፈልጋ ነው። ቆይ ወዴት እየሄድን ነው? ወዴት ነው የምንሄደው? ቱርካን ውዴ ተጋብተን የጫጉላ ሽርሽር አልነበረንም። አሁን ግን ያንን ማድረግ እንችላለን። እኔና አንቺ ለብቻችን ሆነን ጥሩ ጊዜ እናሳልፋለን። እዚሁ ከሁሉም ነገር ርቀን እንሄዳለን። ምንም ርቀን ብንሄድ ችግሮቻችን እኛን ተከትሎ ይመጣሉ። ከችግሮቻችን ልናመልጥ አንችልም። ቆይ ምን እያልሽኝ ነው ቱርካን? አልገባኝም። ሚና እየደወለችልኝ ነው። አንሳው። አንድ ችግር ተፈጥሮ ይሆናል። አንሳው። እሺ እኔ ላንሳው። ሄሎ ሶመር እየነዳ ነው። ሚኔ መልእክት አለሽ እንዴ? አይ የለኝም። ለምን ነበር የደወልሽው? ስለ ክሱ ሁኔታ ላውራው ነበር። ስለ ክሱ አንዳንድ ነገሮችን ላውራው ፈልጌ ነበር። አንቺና ስለ ባልሽ ክስ ጉዳይ እኮ ጠበቃሽ ጋር ደውለሽ ማውራት ትችያለሽ። ለካ እንደዛም እችላለሁ። አላሰብኩበትም ነበር። በቃሽ፣ አመሰግናለሁ። የተረገምሽ ሽማትር በቆይ እሰራላታለሁ። ቱርካን
አንዳንዴ ስትናደጂ ደስ ያለሽ ልበል? ቆንጆ ነው። አሁን ሁሉም ነገር አብቅቷል። ቱርካን ሁሉን ነገር አውቃለች። ምን? መቼ? እንዴት አወቀች? ማነው የነገራት? ነገርሻት? አንቺ ነሽ የነገርሻት? እኔ አልነገርኳትም። የዛኔ በዛ ዝግጅት ላይ ሶመርን ተከትላ ነገሩን ሰምታው ነበር። አሁን ምን ልናረግ ነው? ምን ሊፈጠር ነው ታዲያ? አሁን ከሶመር ጋር ሄዳለች። ስትመለስ ግን ወደዚህ ቤት ነው የምትመጣው። እዚህ ኋላ ቤታችንን ማዘጋጀት ይኖርብናል። ለቱርካን ለልጅ ልጅ ይህንን ቤት ቆንጆ ማድረግ ይኖርብናል። የልጅ ልጅ እዚህ ነው የሚያርገው። ሶመር ቱርካንን የጫጉላ ሽርሽር ብሎ ተማወጥተው ሆቴል ይዘዋል። ቱርካን ሶመርን የምታፋጥጥበት እውነቱን አውጥታ ከሶመር ጋር ፊት ለፊት የምትገናኝበትን ጊዜ ሁኔታ እያመቻቸች ነው። ጃን በሾፌር አማካይነት ነስሪን በአንድ ጥብቅ ጉዳይ ላናግርሽ እፈልጋለሁ ብላ እሷ ወዳለችበት ቦታ ምንድነው ወይዘሮ ጃን ከዚህ የተሻለ ቦታ አጥተሽ ነው እንዴ ለመገናኘት? ወይዘሮ ነስሪን ብዙ ቦታ ነበር፣ ነገር ግን ይሄ ቦታ ማለት ለልጅ ልጅ ያወረስኩት ቦታ ነው። ይህን የወይን መጭመቂያ እርሻ ቦታ እኔና ወዛር ተማክረን ለልጅ ልጅ ያወርሰነዋል። እስኪ ንገረኝ ወይዘሮ ጃን ለየትኛው የልጅ ልጅሽ ነው ባክሽ ያወረሽው? ሁሉን ነገር እንደምታውቂ ያውቃለሁ። እዛም ነው ሁሉን ነገር ግልጽ አድርጌ ነገርኩሽ ያለሁት። እባክሽን ሁሉን ነገር ረስተን እንደ ቤተሰብ እንሁን። አሁን በመሃላችን አንድ ጥሩ ነገር ተፈጥሯል። የልጅ ልጅ ሶመርና ቱርካን አሁን ደስተኞች ናቸው። አንቺም እናት ስለሆንሽ ይህንን ነገር እንደምትረጂ ያውቃለሁ። ቱርካን እርጉዝ ከሆነች በኋላ ምን አይነት ደስታ በሕይወቷ እንደተጨመረ ያየሽ ይመስለኛል። ይህንን ደስታዋን ደግሞ ማበላሸት እንደማትፈልግ ያውቃለሁ። የወይን እርሻ ቦታ ለቱርካንና ለሶመር ልጅ ነው። ሮሮቻን ስላሰብሽልን እናመሰግናለን። ነገር ግን የልጅ ልጅን ለመንከባከብ እኔ ብቻዬን በቂ ነኝ። የማንንም እርዳታ አንፈልግም። እባክሽን ሶመርና ቱርካን አሁን በጣም ደስተኞች ናቸው። ሚኔ ማለት የሶመር የቀድሞ ስህተቱ ነች። በቃ ያለፈውን ረስተን አዲስ ሕይወትን መስረት። ሶመር ቱርካን ይወዳታል፣ ያፈቅራታል። ከሷ ጋር ደስተኛ ነው። ቱርካንም ደስተኛ ነች። እባክሽን ይህንን ደስታቸውን አናበላሽ። ሁሉም ነገር በእኛ መሃል ይቀር። ይህ በፍጹም የውሸት ዓለም ውስጥ እየኖረች ደስተኛ አትሆንም፣ ልትሆንም አትችልም። ወይዘሮ ሩቻ ተበሽዋል። ግን ቱርካን እውነቱን ስታቅ ምን እንደሚፈጠር በፍጹም እንደዛ አታረጊም። ደስታቸውን አናበላሽ። በአንቺ የሲኦል ቤት ውስጥ ልጄ በፍጹም ደስታ የላትም። ቆይ ወዴት ነው የምትሄጂው? እኔ አልጨረስኩም። ወይዘሮ ነስሪን የልጄን ደስታ ከቀማሽ፣ የልጅ ልጄን ካሳጣሽኝ እኔም ፏቲ ትክክለኛ ልጁ የቱ እንደሆነች ነግረዋለሁ። ዳሪያ ዶኑሽ። ትክክለኛ ልጁ ዶኑሽ እንደሆነች ያወቀ አይመስለኝም። የማትረቢ የልጆቼ ስም ባንቺ አፍ የሚጠራ አይደለም። በፍጹም የልጆቼን ስም ደግመሽ እንዳታነሺ። ቱርካን እውነቱን ነግረሽ የልጄን ደስታ አፍርሰሽ የልጅ ልጅን ከኔ ከቀማሽ እኔም ደግሞ ልጅሽን ካንቺ ቀማለሁ። ልጅሽ ካንቺ እንድትርቅ አረጋለሁ። ቱርካን ውዴ እዚህ ነበርሽ እንዴ? አንቺን እየፈለግኩ ነበርኮ። ይኸውልሽ የዋና ልብስ አምጥቻለሁ። አብረን እየዋኘን እንዝናና። ሶመር እሱን ተውና አሁን ማውራት አለብን። አንድ አስፈላጊ የሆነ ጉዳይ ላናግር እፈልጋለሁ። ማውራት አለብን። ሰላም ውድ የቃና መሳጅ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልን? ለዛሬ አሰናዳውላችሁ ተወዳጁ ተናፋቂው የወፍ ጎጆ ድራማ ክፍል 46 ይህንን ይመስል ነበር። እንዴት ነበር? ሐሳብ አስተያየቱን አስቀምጡ። በቀጣይ ክፍል ምን ይከሰት ይሆን? ቱርካን ለሶመር እውነቱን ነግራው ለፊት ይፋጠጣሉ? ሩቻንስ ነስሪን አስፈራርታ የነስሪን ሐሳብ ታስቀይራለች? ይህንስ ምንድነው የምትወስነው? እነዚህና ሌሎች በርካታ አጓጊ መሳጅ ታሪኮች የተካተቱበት ምርጥ ክፍሎች በርካቶች ከፊት ይገኛሉ። ሁሉንም አብረን የምንመለከት ይሆናል። ተወዳጅ ተናፋቂ ድራማ ግን በየዕለቱ ወደ እናንተ ጋር እንዲደርስ ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳጅ ቤተሰብ በመሆን ምርጥ ቪዲዮችን ጨምሮ ተወዳጁ ተናፋቂው ድራማ የወፍ ጎጆ ወደ እናንተ ጋር በየዕለቱ እንዲደርስ ማድረግ ይችላሉ። ሁላችሁም ደግሞ ይህንን ቪዲዮ ላይክ ማድረግ በፍጹም እንዳይዘነጋ። ቪዲዮቻችንን በጠቅላላ ላይክ ባደረጋችሁ ቁጥር የምንለቃቸው ቪዲዮች በጠቅላላ ወደ እናንተ ቀደም ብለው ይደርሳሉ። ስለሁሉም እስከ መጨረሻ ከኔ ጋር ስለነበራችሁ ከልብ እያመሰገንኩኝ በቀጣይ ክፍል እስክንገናኝ ክፉ አይንካዎት፣ ደግ አይለፎት፣ ሀገሬ ሰላም ትሁን።